سلام لك عادتي أنا اللي معند برنامجنا هم الفلت إنسان هيفن بقفعل خونه قطعتلا تقتلا بقفعل خونه تدفري أموتا إن بزعازي السؤال نجارات نيو الزقال عبد الفرع الزنا تايد ولا نيرو حقها تاي قبر نرشعتو إن المسافر بريتة بحال خونه نريمنا مساناتنا لقعبتي زولي هيفن دفرة كأسرة أمن تحمل نورلا زينة تسرح منيونا بحد خونا نرقوني مالتي لقعبتي بدنا هم دمرنا فيديو نجمر لنا الزوال إنه على هيفن يفرح حمل نورا تناقل بعلنا بحد يرد فيديو نرجع. عندي نو عندي راسول جورج يالله عبات اتشين يمتملكاتن يلجوچون ጓደኛ የሰባት አመት ልጅ ደፍሮ በመቀመጫውም ጭምር ማለት ነው አጥቧት ገሏት በመላጅ ተልትሎ በር ላይ ጥሎ 25 አመት ብቻ የሚፈረድበት ይኸውላችሁ ልጅሽ ፋቺ ነች የ7 አመት ታዳጊ ነው እቺ ልጅ ደግሞ የደፈረው ይሄ ነው የምትመለከቱት ሰው ማለት እናም ታሪኩን ባጭሩ ልንገራችሁ እንደማንኛውም ቀን የዚህ ልጅ እናት ልጇን ቤት አድርጋ ወደ ስራ ትሄዳለች እናትየዋ ብቻዋን ነው የምታሳድጋት እቺ ልጅ የጤና ባለሙያ ነች ከዛ ባለፈ ደግሞ 4 እህቶቿን እያሰማረች እያሳደገች ወይም ደግሞ እየደገፈች ነው እናም እቺ ልጅ የተደፈረችበት ቤት ይኖርበት የነበረበት ቤት ውስጥ አከራያቸው ነው አከራያቸው ደግሞ የእናትየዋ የዘመዷ ባል ነው እናም እዛን ቀን ላይ ልጅቷን ይዟት የልጅቷን ጓደኞች የራሱ ልጆች ማለት ነው እየተጠራችሁ ነው ብሎ ገለል አድርጓቸው ነው ድርጊቱን ሲፈጽምም ተዘጋጅቶበት አስቦበት እንደሆነ ያስታውቃል ምክንያቱም አፏ ውስጥ አሸዋ ሞልቶ ነው እንዳትጮ እቺ ልጅ ድርጊቱን የፈጸመው እናም እንዳልኳችሁ እቺ ልጅ በመቀመጫም ጭምር የጠፈራት እናም የሕክምና ምርመራው እንደሚያሳየው ከሆነ ማህፀኗ የለም በጣም ተጎድቷል ከዛ ደግሞ የጀርባ አጥንቷ ብቻ ነው የሚታየው እሱም ተቀጥቅጧል በጣም የሚዘገነው ነገር እቺን የ7 አመት ልጅ ከደፈራት በኋላ በሳፋ ውስጥ አርጎ አጥቦ በምላጭ ተልትሎ የወደቀች ለማስመሰል ማለት ነው በር ላይ ነው የጣራት ስትገኝም ልጅቷ ሆስፒታልም ስትሄድ 5 ጣቶቹ የሰውየው አንገቷን የያዘበትና ከዛ ደግሞ ምላሷን ሞቶ ሳይገባ ከዛ ባለፈ ደግሞ አፏ ላይ አረፋ ደፍቃ ነው የተገኘችው አስቡ እቺ ልጅ ወርቅ ያገኘቻት የ3 አመት ህጻን ልጅ ከዛ ደግሞ የነገረቻት ለእናትየዋ ታናሽት ለ15 አመት ህጻን ልጅ እናትየው ሁኔታውን ስታስረዳው ቤታቸው አንድ ግቢ ውስጥ ሆኖ ፊትና ጀርባ የከሬዎቹ ቤት ደግሞ ለዋናው በር ፊት ለፊት ከዛ በኋላ 15 አመት ታናሽት ልጅቷን ይዛ ወደ በሬዳ እርዱኝ እያለች ስትጮህ ሰውየው ወይም ደግሞ ደፋሪው አከራዩ ማለት ነው ሶፋ ላይ ቁጭ ብሎ ያያት ነበር በጣም የሚያሳዝነው ነገር ደግሞ የሰውየው እንግዲህ ትልቅ ሴት ነች አስቡ ራሷ ሴት ነች ማለት ነው ይሄንን ጩኸት ስትሰማ ልጅቷን ይዛ ወደ ቡዳ እንሂድ ብለው ይዘዋት ሄዶ ነበር እናም ፍርድ ቤት ላይ መከላከያ ሲባል እቺ እህት መከላከያ ብላ ለዚህ ሰውዬ ቆማል እናም ሰውነቷ ላይ 2 ሊትር ጸበል ደፍቻለሁ ከዛ ባለፈ ደግሞ እምነት ነው አፏ ውስጥ ያረኩት ብላለች አስቡት እንግዲህ እናም እናትየዋ እንደተናገረች ከሆነ በሰውየው ቤትና በእህቱ ቤት መካከል በጣም ቅርርብ አለ ኖርማል ቀን ላይ ቡና እየጠጡ ራሱ እህቱ ቤት የሚደረገውን ነገር እንሰማለን ብላለች እናም እቺ እህት ነው ለወንድምየዋ የተከራከረ እሱ አንዴ ጎሮውን ለይቶ ሄዷል ደፋሪ ነው እሷ ግን ሴት ነች እህቱ ነች አስቡት ከዛ ደግሞ ትልቅ ሴት ነች እናም ልጅቷን ይዘው ወደ ቡዳ ሲሄዱ እናትየው ነው የምታወራው ይሄንን በሰው እጅ ነው የሞተችው ይሏል ሰውየው እቺ ልጅ አጥቦ ሁሉ ነገር አድርጎ ድርጊቱን ፈጽሞ ወደ ውጪ ሲያወጣት እንደ አጋጣሚ ሆኖ አንድ እግር ጫማዋ ቤት ውስጥ ቀርቶ ነበር ከዛ ባለፈ ግን ሐኪም ቤት ሄዳ ፖሊስ ተጠርቶ ሁሉም ነገር አልፎ ፖሊስ ለፍተሻ ብሎ ቤት ከሄደ በኋላ ምንም ነገር አላገኘውም ብሎ ታጠበችበት ሳፋ የለም ደም የነካው ልብሷ የለም ፓንቷ የለም ምንም የለም እናቷ እንደተናገረች ነገር ግን ግቢ ውስጥ ያሉ ህጻናት ሲፈጠር የነበረውን ነገር ተናግሮ በጣም የሚያሳዝነው ነገር ደግሞ ደሙን ምናምን ያጸዳችው የራሱ የሰውየው ልጅ ነው በበረኪ በጣም ያሳፍረው ነገር ከዚህ በኋላ ሰውየው 3 ቀን ታስሮ ሲወጣ መሳሪያ ይዞ እናትየውን መፈለግ ጀመረ ሊገል ማለት ከዛ በኋላ ፖሊሶች ሊገልሽ እየፈለገ ስለሆነ ስጠፊ ወይም ደግሞ ተሸሸጊ ነው እናም እናትየው 2 አመት የኖረችበትን ቤት ጥላ ወደ ሌላ ሀገር ተሰደዳለች ከዛ በኋላ አንድ ወር እሱ በነጻነት ተቀመጠ ከዛ በኋላ ምልጃ ወይም ደግሞ ለመታረቅ ሰዎችን ወደ እሱ አይደል እናትየዋ ጸበል ነበረች ነገር ግን የልጇ ሞት አላስችል ሲላት ተመልሳ ክስ ትመሰርታለች ክስ ስትመሰርትም ከፖሊስ ጀምሮ እስከ አቃቢ እስከ ዶክተሮች ማለት ነው እናትየዋ እንደተናገረችው ሊተባበሯት ፈቃደኛ አይደሉም እናትየው በዚህ ሁሉ ጊዜ ውስጥ ከ3 ቤትና ከ4 ስራ በላይ ለቃለች ስትተባበራት ፈቃደኛ የነበረችውን ፖሊስም በጣም ዛቻና ማስፈራሪያ ይደርስባት ነበር በጣም የሚያሳፍረው ነገር ደግሞ ከዚህ ከመልሳ ከመጣች እናትየው በኋላ ከ6 ወር በኋላ ነው ይሄ ሰውዬ ፍርድ ያገኘው 25 አመት የተፈረደበት በጣም የሚያሳፍር ነገር ሲጨምርላችሁ ደግሞ 25 አመቱ በዛ ተብሎ ይግባኝ ብሎ አሁን ለጥቅምት ድጋሚ ለውሳኔ ተጋጥሞ ይሄ ጉዳይ ከተፈጸመ 1 አመት ሆኖታል ሐምሌ 25 አካባቢ ነው ጉዳዩ የተፈጸመ አንድ የ7 አመት ታዳጊ ፈቅዳው ራሱ አብረው ብተኛለም ሌላም አይነት ሴክሹዋል ነገር እንትን ብትል ያስከስሷል ሰው አስገድዶ ደፍሯት በመቀመጫዋ ደፍሯት ከዛ በኋላ ገሏት ከዛ ባለፈ ደግሞ መንገድ ላይ ጥሏት በምላጭ ተልትሏት ይሄን ሁሉ ነገር አድርጎ 25 አመት የተፈረደበት ሌላ የወንጀሉ ማክበጃ ደግሞ ፕሪሜዲቴትድ ነው ወይም ደግሞ ቀድሞ የታሰበ የተጠና ቀድሞ ያሰበበትና የተዘጋጀበትን ወንጀል ነው የፈጸመው ሰው አንዳንድ ጊዜ ቅጣት ሰውየውን መቅጫ ብቻ ሳይሆን ሌሎችንም ማስተማሪያ ነው መሆን ያለበት ስለዚህ ለዚህ ፍትህ ላጣች ልጅ ሲባል ሌሎች ሴቶችም ትልቅም ሆነ ትንሽ ጾታዊ ጥቃት ለደረሰባቸው ሴቶች ሲባል የማያዳግምና አስተማሪ እርምጃ ሊወሰድበት ይገባል همسو بعهم ما يدق عبيتي بتعمل أمر خالد زين النجاري يفرح حنير الزنا التقول على بلا مثل تلوايو حتى وين ساعة 10 قالك يقولنا أوصفها هاي دربس جادك عبيتي خال فيديو نرأينا خال فيديو نيرز فيديو سنرأي بس أنا بلين دزاين هالسكاكي صوتي تقعد فزمو يوت هندال فدرجو جلسب كمارة ما بيت عملت عند نبرة توقع إيه جلسب مالس إيه ميتهوقوا يبهار دار كتما أسرار سيتوش أناتنا ما بري قدام ممري أباوت أو مجلج علينا نعم مجلج عن ديلات كتما أسرار قدام بتب كلام كتاتها لبالو صنوا أقام كلهم باقات أموكوس وانجلينيو كمارة ما بيت عملت أو يوت أبوهون من نتهوقع بلي يونيتا يتأتهايلو كتتل انديارك عمر أرتساتو وانجلينيو تيزو بدقامي ودا مارة ما بيت اندي جابات الرجالي خلاص ريت عملت نيري
حرام الفلت عقرقرين بزهونة تتقيمو عسريت هم لملتا سمعهم ነገር ግን አትحت ቁጥራም ላይ አትحت ቀይዳም ነው ለይልፍለት خالي فيديو እንደሞን ነው ያስደ ክልል ዳኞች ማህበር የህፃን ሄቨንን ጉዳይ አስመልክቶ ያልተጠበቀና ጭራሽ ያልታሰበ መግለጫ ወጣ። ማህበሩም ይሄንን መግለጫ ያወጣው ከአንድ ሰዓት በፊት በእኛ ሀገር ወንጀልና ወንጀለኛ የሚዳኝበት ህግና ስርዓት እያለና ጉዳዩንም በዳኝነት አካሉ በይግባኝ የታየ ባለበት ሁኔታ ከትናንት ጀምሮ ከዳኝነት ነጻነትና ከህግ የበላይነት መርህ ባፈነገጠ መልኩ የሴቶችና ማህበራዊ ጉዳይ ሚኒስትርን ጨምሮ በማህበራዊ ሚዲያ ቅጣት አንሷል። ተከሳሹ ይግባኝ ሊጠይቅበት አይገባምና መሰል ነገሮችን በማናፈስ ዳኞች ህግና ማስረጃን ብቻ መሰረት አድርገው በነጻነት እንዳይሰሩ ያልተገባ ጫናን የሚፈጥር ተግባር እየተፈጸመ የሚገኝ በመሆኑ ይህንን መግለጫ ልናወጣ ተገደናል ይላል። ፍርድ ቤቶች የሚሰጧቸው ውሳኔዎች ስህተት አለባቸው ቢባል እንኳን በተቀመጠው የይግባኝ ስርዓት መሰረት ከሚታረመው በስተቀር ማንኛውም የመንግስት አካልም ሆነ ግለሰብ ሊያከብሯቸው የሚገቡ መሆናቸውን ህገ መንግስታዊ እውቅና ካለው የህግ በላይነት መርህ መገንዘብ የምንችለው ነው። ይህ ከሆነ ደግሞ ሁላችንም ውሳኔውን ከሰጠውም ሆነ ጉዳዩ በይግባኝነት ከቀረበለት ፍርድ ቤት ትችት ላይ መረባረብ ማቆም ይገባናል። ከይግባኝ መብት አንጻርም በሀገሪቱ በተቋቋሙ ፍርድ ቤቶች በወንጀልም ሆነ በፍትሐብሔር የተፈረደበት ወገን ይግባኝ የመጠየቅ ህገ መንግስታዊ መብት እንዳለው ከህገ መንግስቱ አንቀጽ 20 በቅንፍ 6 ስር ተመልክቷል። ሆኖም ግን ሚኒስትሩን ጨምሮ ማህበራዊ ሚዲያ ላይ ተከሳሹ ይግባኝ ማቅረብ የለበትም የሚለውን ዘመቻ የሀገሪቷን በህግ የመዳኘት መብትን ዲው ፕሮሰስ ኦፍ ሎው አደጋ ላይ የሚጥልና በይግባኝ የሚመለከተው ፍርድ ቤት ላይ ያልተገባ ጫና በማሳደር የዜጎች ፍትህ የማግኘት መብት የሚጥስ ተግባር ነው እና ሚኒስትሩም ሆነ ሌላ አካል በህፃን ሄቨን ላይ በተፈጸመው ወንጀል ፍርድ ቤቱ የሰጠውን ውሳኔ ስህተት አለበት ብሎ ካመነ በህግ አግባብ እንዲለወጥ መስራት ከሚችሉና ይግባኝ ሰሚ ፍርድ ቤትን በነጻነት አከራክሮ እንዲወስን ከመፍቀድ ባለፈ ፍርድ ቤቶችን የመወሰን ነጻነት በሚጋፋ መልኩ የሚደረገው የሚዲያ ዘመቻ አግባብነት የለውም ብለን እናምናለን ብሎ በመጨረሻ ማህበሩ በህፃን ሄቨን ላይ የተፈጸመውን ድርጊት በእጅጉ እያወገዘ ለወላጆቿና ለመላው ቤተሰቧ ፈጣሪ መጽናናትን ይሰጥልን ዘንድ እንመኛለን ብሎ መልእክቱን ጨርሷል። አምስማዕኩም ወይና ካውለለ ብዛዓና ሞት ፍርድና ብዛዓ ልተሐዘ ነገራት ልተሐለ ቪዲዮ ሱባህ ደሆና እንረግ ከህፃን ሄቨን የክስ ጉዳይ ጋር በተያያዘ እንዴት ክሱ እንደተሳሳተና ፍርዱ እንደተዛባ አንድ የህግ ባለሙያ እዚህ ቲክቶክ ላይ ማለት ነው ሜሴጅ አድርጎልኝ ነበር። በደንብ የሚያስረዳ ነው። በጣም ዝርዝር ነው። ህጎቹን እያንዳንዶቹን አንቀጹን ዘርዝሮ ነው የላከልኝ። እንደወረደ ላንብብላችሁ። የሞት ፍርድ ይገባዋል ሲል ከስሜታዊነት ሳይሆን በደንብ ህጉ ላይ የሞት ፍርድ ብሎ የተቀመጠውን ያሳያል። ህፃን ሄቨን ላይ በአሰቃቂ ሁኔታ አስገድዶ መድፈርና ግድያ የፈጸመው ግለሰብ በሞት ቅጣት መቀጣት አለበት ይላል። ተከሳሽ ለመስማት በሚዘገንንና በሚከብድ ሁኔታ የ7 ዓመት ዕድሜ ላይ የምትገኝ ህፃንን በአሰቃቂ ሁኔታ ለተፈጥሮ ተቃራኒ በሆነ መንገድ አስገድዶ ደፍሯት ወይም ደግሞ አበላሽቷት ይህም እንዲሸፈንና እንዳይገለጽ ለማድረግ በማሰብ የህፃኗን ህይወት በገፍ እንዲያልፍ ያደረገበት ወይም ደግሞ የገደለበት ተግባር በአዋጅ ቁጥር 410/1996 በወንጀል ህግ አንቀጽ 539 ህዝባር 1 በቅንፍ ሐመሯ ከባድ የሰው ግድያ ሲሆን ቅጣቱም ዕድሜ ልክ እስራት ወይም ደግሞ ሞት ነው። ከዚህ በተጨማሪ በተደራራቢነት ዕድሜው 13 ካልሞላት ሴት ልጅ ላይ የሚፈጸም ድፍረት፣ በደል ወይም ደግሞ አስገድዶ መድፈር አንቀጽ 627 ቅጣቱም ከ15 ዓመት እስከ 25 ዓመት በሚደርስ ቅጣት የሚያስቀጣ የወንጀል ተግባር። ተከሳሽ የፈጸማቸው ሁለት ተደራራቢ የወንጀል ቅጣቶች ተደምሮ ሊያስቀጣ እንደሚገባ የፌዴራል ጠቅላይ ፍርድ ቤት ቅጽ አወሳሰን መመሪያ ቁጥር 2/2006 ያሳያል። ከዚህ መገንዘብ የምንችለው ቅጣቱ ቢደመር ከእስራት ቅጣት እርከኑ ጣሪያ የሚያልፍ በመሆኑ በቅጣት አወሳሰን መመሪያው መሰረት የእስራት ቅጣት እርከን ጣሪያ የተቀመጠው እርከን 39 ሲሆን ቅጣቱን በሞት ወይም ዕድሜ ልክ እስራት ላይ የሚወድቅ በመሆኑ ተከሳሽ ሰዋዊ በማይመስል አሰቃቂና ዘግናኝ በሆነ የፈጸመው ተደራራቢ ወንጀል በመሆኑ ሊያጠራጥር በማይችል ሁኔታ የሞት ቅጣት ሊቀጣ ይገባው ነበር። በምን አይነት የሰው ማስረጃና ሰነድ ማስረጃ መዝገቡ መዝነው ተከሳሽን በ25 ዓመት ጽኑ እስራት እንደቀጡ ግራ ቢያጋባ፣ ነገር ግን የአማራ ክልል ዳኞች ማህበር የሰጠውን መግለጫ የተመለከተ የህግ ባለሙያ የወንጀሉን መዝገብ ለማየት ስልጣን ያለው ፍርድ ቤትና አቃቢ መዝገቡን የመሩበት አግባብነትን ለመገመት አያዳክትም። ከመግለጫውም የተረዳው ጥፋተኛው ተከሶ ጥፋተኛ የተባለበት ወንጀል ህግ አንቀጽ 627 ዕድሜያቸው 13 ዓመት ባልሞላቸው ህጻናት ላይ የሚፈጸም ድፍረት በደል ላይ ብቻ በመክሰስ ተከሳሽ 25 ዓመት ጽኑ እስራት የተቀጣ አድርጎት። እንደው ለምሳሌ የምርመራ መዝገቡ በአንድ የወንጀል አይነት ብቻ የሚያስከስስ ቢሆንና አንዱ ወንጀል አንዱን ጠቅልሎ የሚያካትት ወይም ደግሞ የሚጎርስ ቢሆን እንኳን የግል ተበዳይ ህፃን ሄቨን እንደሞተች የሚታወቅ በመሆኑ ተከሳሽ ተከሶ ሊቀጣ የሚገባበት አግባብ ለተፈጥሮ ተቃራኒ በሆነ መንገድ አስገድዶ ደፍሯት ወይም ደግሞ አበላሽቷት ይህም እንዲሸፈንና እንዳይገለጽ ለማድረግ በማሰብ የህፃኗን በከባድ የሰው ግድያ አንቀጽ 539 ህዝባር 1 በቅንፍ ሐመርሃ መሰረት ቢሆን ተገቢውን ቅጣት ይቀጣ ነበር። የይግባኝ ሰሚ ፍርድ ቤትም የቀረበውን የይግባኝ መዝገብ አጽንኦት ሰጥቶ መርምሮ የስር ፍርድ ቤት ውሳኔን በመሻር ተገቢውን ቅጣት ተከሳሽን እንደሚቀጣ ተስፋ አደርጋለሁ። የወንጀል ህጋችን በሴቶችና በህፃናት ላይ ያስቀመጠው ቅጣት ጥፋተኞችን እያረመ ወይም ደግሞ ሪሃቢሊቴት እያደረገና ህብረተሰቡን እያስተማረ ወይም ደግሞ ዲተረንት ኢፌክት እያመጣ ካለመሆኑም በላይ የወንጀሉ ተግባር እየተበራከተ እና ከሰው ልጅ ህሊና ግምት በላይ እየሆነ የመጣ በመሆኑ ህጋችን የተበዳያችን እንባ ሊያብስ፣ ፍትህ መስጠት በሚችል መልኩ ጥፋተኞችን ሊያርም፣ ህብረተሰቡንም ሊያስተምር በሚችል መልኩ ተሻሽሎ ወይም ደግሞ አሜን ተደርጎ ሊቀርብ ይገባል የሚል አስተያየት አለኝ። ይህ የስሜት አይደለም፣ በደንብ እውቀት ያለው የህግ ባለሙያ የላከው መልእክት እና ቢያንስ ይህንን እንኳን አይታችሁ አሁንም ተመሳሳይ ፍርድ ወይም ደግሞ ይግባኝ ብሎ የሚቀንስ ከሆነ ነገሩ አውቆ የተኛ ነው የሚሆንብን። ያው ደቃ ቤት 50 ማዕሙይ ትሕጊ ተሕት 13 ዓመት ጎል
تحقهم سمعكم يدق عبيتي أخونا همزي بتوكافته فترة وشي لخونا بمقمة على دفيرونا دق عبيتي خونا هم غير خاص فرزات سروهم يهم الملك عم قاعد فردنا في 5 عامات عم يدنسوا بهلو سوشيال ميديا كله تايلوا له أو تيك توك تاعتهم تايل بهالو باللعب تقاريطوسي ما تفرد فرد البهالو لوزح ناكل فرد كل فرد إن خلينا إحنا سوات عندنا فتاري سلام هونك زي مثلنا قد مزاف فيديو زي الصراحة ولا فيديو نيرو حنت حفتنا أو شيرنا ثلاثة بقف على قطر وممهر نيرانا كناس هوت تعمير رخيص عمنا دره يخونيو دره يا بقليلو تقتلنا دق عبيتي ناس هوت لهم يخونيو بقليلي في لها مقطع يخونينا فتارت تطبق زي مثلنا دق عبيتي بقتل فيش كان مجانا سبسكرايب من الكير السعيد.